በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 5 በዚች ቀን የኬልቅዩ ልጅ ታላቅ ነቢይ ኖኅም አረፈ። ከስምዖን ነገድ የሆነ ይህ ጻድቅ ነቢይ ከነቢዩ ሙሴ በትንቢቱ 17ኛ ነው። በካህኑ ዮዳሄ በነገስታትነቱ በኢዮአስ በሜስያስ በልጁ በእዝያን ዘመን ትንቢት ተናገረ። ስለ ክህነታቸውና ጣዖትንም ስለማምለካቸው የእስራኤል ልጆች ገሠጻቸው። እግዚአብሔርንም ምንም መሐሪና ይቅር ባይ ምሕረቱ የበዛ ቢሆን ካልተመለሳችሁ ጠላቶቹን ይበቀላቸው ዘንድ እንደ አለው ለሚቃወሙትም የፍርድ ቀንን ለሚጠብቃቸውም ትንቢቱ ተገለጠ። ዳግመኛም ስለ ከበረ የወንጌልን ትምህርትና ስለ ሐዋርያት እንዲህ ብሎ ትንቢት ተናገረ። የምስራች የሚናገሩ ሰዎች እግራቸው እነሆ በተራራ ላይ ቆሟልና ሰላምን ይናገራሉ። ስለ ነነዌም ውሃና እሳት ያጠፉአት ዘንድ እንዳላቸው ትንቢት ተናግሮ እንደ ቃሉ ሆነ። ከእውነትም መንገድ ተመልሰው በበደሉ ሰዎች ላይ እግዚአብሔር በውስጧ ታላቅ ንውጽውጽታ አድርጎ እሳትም አውርዶ ሁሌታቸውን አቃጥሏቸዋልና። በንስሐ ጸንተው ወደ እግዚአብሔር የተመለሱ ግን ከክፉ ነገር ከቶ ምን አልደረሰባቸውም። የትንቢቱንም ወራት ሲፈጸም እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ነቢይ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የቅዱስ ኤስድዮስ ሰማዕት መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ ከሮሚ ሀገር ቅድስት አውጋንያ በሰማዕትነት አረፈች። በዚችም ቅድስት የአባቷ ስም ፊልጶስ ነው። እርሱም የእስክንድርያ ሀገር ገዥ ነበር። ጣዖትንም ያመልካል። ስሙ መምድያኖስ የሚባል የሮም ንጉሥ ለጣዖት የሚሰግድ ነው። ይህችም ቅድስት አውጋንያ በእስክንድርያ ከተማ ተወለደች። እናቷም ክርስቲያን ስለሆነች በስውር የክርስቲያን ሃይማኖትን አስተማረቻት። በአደገችም ጊዜ ታላላቆች መኳንንታ አጯት። አባቷም ይህን በነገራት ጊዜ አባቴ ሆይ መጀመሪያ ወደ እስክንድርያ ገዳም እንድገባ እንደጎበኘው ተራሮችን በማየት ዓይኖች አይተው ደስ ይላቸው ዘንድ ፍቀድልኝ አለችው። አባቷም ሰምቶ ሁለት ጃንደረባዎችን ጨምሮ የወደደችውን ታርግ ዘንድ ፈቀደላት። በወጣችም ጊዜ የመነኮሳቱን ገዳም ሁሉ ዞረች። ስሙ ቴው የሚባል ጻድቅ ግን ኤጲስቆጶስ ወደሚኖርባትም በልቧ ያለውን ሁሉ ነገረችው። ከባልንጀሮቿም ጋራ ተጠምቃ በዚያ መነኮሰች። በወንድ አምሳልም ሆና ስሟን አውጋንያኖስ አሰኘች። እርሷ ሴት እንደሆነች ማንም አላወቀም። ወደ አባቷም ባልተመለሰች ጊዜ በቦታው ሁሉ ፈለጋት። ሲመጣም በእሷ አምሳል ጣዖት ሰርቶ ማታና ጧት እየሰገደላት ኖረ። 1 ዓመትም ከኖረ በኋላ የዚያን ቦታ አበምኔት አረፈ። መነኮሳቱም መረጧትና አበምኔት አድርገው ሾሟት። እግዚአብሔርንም አጋንንት ታስወጣ ዘንድ የዕውራንም ዓይኖች ትገልጥ ዘንድ ደዌንም ሁሉ ታድን ዘንድ ሀብተ ፈውስን ሰጣት። ከዚህም በኋላ ሰይጣን በአንዲት ሴት ልብ ክፉ አሳደረባት። ካዳነቻቸው በኋላ ወንድ መሰለቻቸውና ገዳምህንና ምንኩስናህን ትተህ ለእኔ ባል ሁነኝ ብዙ ገንዘብ አለኝና አለቻት። አባውን አውጋኒዮስም የተባለችውን ቅድስቷ እናቴ ሆይ እኔ ከእኔ ዘንድ ሂጂ፣ ሰይጣን በከንቱ አድክሞሻል አለቻት። ባሳፈረቻትም ጊዜ ወደ እስክንድርያ ገዥ ሄዳ እንዲህ አለችው። እኔ ወደ እገሌ ቦታ በሄድኩ ጊዜ ሊገርፈኝ ሊደፍረኝ
ሽቶ ወጣ። መነኮስ በሌሊት ወደ እኔ መጣ። ወደ አገልጋዮችም ስትጮህ ከኔ ዘንድ ወጥተህ ሽሽ፣ ከኔ ወጥተህ ሽሽ። መኮንኑም በሰማ ጊዜ ይህችም የቅድስት አውጋንያ አባቷ የሆነ መነኮሳቱን ሁሉ አስረው ያመጧቸው ዘንድ አዘዘ። ባደረሳቸውም ጊዜ እንዲያሰቃያቸው ሌላ መኮንን አሳልፎ ሰጣቸው። ከስቃይም ጽናት የተነሳ ከእርሳቸውም የሞቱ አሉ። የመነኮሳቱን መጎሳቆል ባየች ጊዜ መኮንኑን አባቷን እንዲህ አለችው፣ ጌታዬ ሆይ ምስጢሬን ሰውነቴን ስነግርህ ዘንድ የምፈልገውንም እንዳትከለክለኝ ማልልኝ አለችው። በማልላትም ጊዜ ወደ ስውር ቦታ ወሰደችውና ሴራዋን ሁሉ ገለጠችለትና ልጁ አውጋኔዋስ እርሷ እንደሆነች አስረዳችው። መኮንኑም አይቶ በእውነት አንቺ ልጅ አውጋንያ ነሽ፣ እኔም በአምላክሽ አመንኩ አላት። በዚያም ጊዜ መነኮሳቱን ይፈቷቸው ዘንድ በመሰቃየት የሞቱትንም ይቀብሯቸው ዘንድ አዘዘ። ወዲያውኑ ከቤተሰቦቹ ሁሉ ጋር ተጠምቆ ሁሉም ክርስቲያን ሆኑ። የእስክንድርያ ሰዎችም ሃይማኖታቸውን ጸና ባዩ ጊዜ ወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳስ አድርገው ሾሙት። ክብር ይግባውና ጌታችን ኢየሱስ ክርስቶስን ሃይማኖትን ያስተማረ ብዙ ዓመታትን ኖረ። ከዚያም በኋላ በእርሱ ላይ ሌላ ከሃዲ መኮንን ተነስቶ ይህንን ሊቀ ጳጳስ ፊልጶስን በስውር ይገድሉ ዘንድ ጭፍሮችን ላከ። በቤተ ክርስቲያንም ውስጥ ቆሞ ሲጸልይ ገደሉት። የሰማዕትነት አክሊል አገኘ። የሮሜ ሊቀ ጳጳስ የቅድስት አውጋንያን ዜና በሰማ ጊዜ ወደ እርሱ ወስዶ እርሱ በሰራው ገዳም ላይ መምኔት አድርጎ ሾማት። የመነኮሳቱን ብዛት 3300 ነው። እነዚያም ከእርሷ ጋር የኖሩ ሁለት ጃንደረባዎች በሁለት አገሮች ላይ ኤጲስቆጶስነት ሾሙት። ከዚያም በኋላ ሌላ ከሃዲ መኮንን በተሾመ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ነፍሷን ለሞት አሳልፋ እስከሰጠች ድረስ ቅድስት አውጋንያ ይዞ በጽኑ ስቃይ አሰቃያት። የሰማዕትነት አክሊልን ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚህች ቀን ደግሞ ከአስዩጥ አውራጃ ሻው ከሚባለው ከተማ ቅዱስ ፊቅጦር በሰማዕትነት አረፈ። የዚህ ቅዱስ አባቱ ስም መርሪ፣ እናቱ ማርታ የሚያመልኩት እውነተኛ ጻድቃን ናቸው። ነገር ግን ልጅ አልነበራቸውም እና ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ እየለመኑ ኖሩ። ለድሆቻቸውም ምጽዋትን እየሰጡ ነበር። እግዚአብሔርም ልመናቸውን ተቀበለ። ይህች የተባረከች ማርታም ይህን ሊቅ ፊቅጦርን ጸንሳ ግንቦት 9 ቀን ወለደችው። እግዚአብሔርንም በመፍራት ቀጥተው አሳደጉት። 20 ዓመትም ሲሆነው አባቱ ወደ ንጉሥ አቀረበውና ንጉሥንም በአባቱ ፈንታ መስፍን ሾመው። አባቱ በዕድሜው ሸምግሎ ነበርና ከጥቂት ወራት በኋላ ጣዖታትንም የሚያመልኩ ክርስቲያኖችን ሁሉ ይገድል ዘንድ የንጉሥ ዲዮቅልጥያኖስን መልእክት ወደ ንጽሕና ሀገር መኮንን ደረሰ። አንጽና ሀገር መኮንን ደረሰ። መኮንኑም ክርስቲያኖችን እየፈለገ ወደ ሻው ከተማ ደረሰ። ያን ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስን እንደሚያመልከው ክፉዎች ሰዎች ይህንን ቅዱስ ፊቅጦርን ወነጀሉት። ያን ጊዜም እንዲያመጡት አዘዘና በአመጡት ጊዜ ለጣዖታት እንዲሰዋ አስገደደው። እምቢ ባለውም ጊዜ በካዲው ቤት እንዲያስሩት አዘዘ። በዚያውም እያለ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አወጣውና የወሃኒ ቤት
ጠባቂዎችም ባጡት ጊዜ ተሸበሩ። ከ7 ቀኖች በኋላ አግኝተውት ወደ መኮንኑ ወሰዱት። መኮንኑ ግን ራራለትና ወደ ንጉሱ ሰደደው። ንጉስንም እግዚአብሔርንም ከአማልክት የሚመልሰው ዘንድ በማባበል ብዙ ሸነገለው። በተመለሰ ጊዜ አወጣው። ኪያኖስ ወደሚባል መኮንን ሰደደው። እንዲህም ሆነ አዘዘው። እነሆ ፊቅጦርን ወደ አንተ ልኬዋለሁ። ያንተ ምክር ከተሰማ ለአማልክት ይሰዋ፣ ካልሰማህ ግን ገድለው እንጂ አትራራለት፣ ግደለው እንጂ አትራራለት። ከዚያም በኋላ ወደ መኮንኑ ሲወስዱት እጆቹና እግሮቹን አሰሩት። በአፉም የብረት ልጓም አግብተው በመርከብ አሳፈሩት። የእግዚአብሔር መልአክ ወርዶ ከማሰሪያው ፈቶ ወደ መኮንኑ አደረሰው። ቅዱስ ፊቅጦርም መኮንኑንና ከሃዲውን ንጉሥ ሊረግም ጀመረ። መኮንኑም ተቆጣ። ጽዋዕ ስቃይንም አሰቃይቶ በወህኒ ቤት አሰረው። በዚያም ሳለ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በብርሃን ሰረገላ ላይ ሆኖ ተገለጠለትና ቃል ኪዳን ሰጠው። ከዚያም ቀን ጀምሮ ድንቅ ታምራትን በማድረግ ብዙ በሽተኞችን የሚፈውስ ሆነ። መኮንኑም ይህንን ሰምቶ ተቆጣ። ወደ እርሱም አስመጣውና ይመልሰው ዘንድ ደግሞ ሸነገለው። ቅዱስ ፊቅጦርም ግን የረከሱ አማልክቶችን ረገመ። በዚያን ጊዜ በፈረስ ጅራት ላይ አሰረው። የአንድ ቀን መንገድ ያህል እንዲጎትተውም ከዚያም ከውሽባ ቤት እሳት ማንደጃ ውስጥ እንዲጨምሩት አዘዘ። እንዲህም መልካም ተጋድሎንም ተፈጸመ። ስጋውን ግን ከዚያ ውሽባ ቤት አላወጡትም። በመሰላል ወርደው ባማሩ ልብሶች ገንዘው በሽቶች አጣፈጡት እንጂ በላዩ ላይ ቤተ ክርስቲያን ሰሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚህች ቀን የፊልጦስ፣ የሐናና የባርኮዮስ፣ የዮሐንስ የተጋዳይዋ የቅድስት አውጋንያ አባት ፊልጶስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚህች ቀን የሰማዕት ቅዱስ ኤላውትሮስ መታሰቢያ ነው። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚህች ቀን ለእግዚአብሔር ሕግ የሚቀና ገድለኛ የሆነ ንጹሕ ድንግል ቅድስት አባት አባ ገብረ ናዝራዊ አረፈ። የዚህ ቅዱስ ወዳጆቹ በወገን የከበሩ እግዚአብሔርን የሚፈሩ ናቸው። አባቱም የቤተ ክርስቲያንን ሕጓንና ስርዓቷን የሚጠብቅ ካህን ነው። እናቱም ፈጣሪዋን የምትወድ ደግ ሴት ናት። ይህችም ቅዱስ በተወለደ ጊዜ በእውቀት እግዚአብሔርን በመፍራት በመማር አደገ። ከዚህም በኋላ ዲቁና በተሾመ ጊዜ የብሉይና የሐዲስን መጻሕፍትን የሚያነብ ሆነ። በኦሪትም ውስጥ የሰንበትን ቀን የሻረና ስራ የሰራበትንም ይቀጣ የሚል አገኘ። ከወንጌልም ውስጥ እንዲሁ ይህ የሚል አገኘ። ከዚህም ትእዛዝ ታነሳለች ብሎ የሚያስተምር እንዲሆን የሻረ ለሰው እንዲህ ብሎ የሚያስተምር በመንግስተ ሰማያት የጸለየ ይሆናል። የሚያደርግ እና የሚያስተምር ግን እርሱ በመንግስተ ሰማይ ታላቅ ይሆናል። ዳግመኛም መድኃኒታችን አባታችንና እናቱን ያልተው ሰውነቱንም ለመከራ አሳልፎ ያልሰጣት ሊያገለግለኝ ደቀ መዝሙሬም ሊሆነኝ አይችልም ያለውን አልሰማችሁምን? ከዚያም በኋላ ወደ አባቱ ጎርጎርዮስ ሄደ። እርሱም ጽገጃ በሚባል ገዳም የአቡነ አኖሬዎስ ጽጋጃ በሚባል ገዳም የአቡነ አሮኔዎስ ልጅ ነው።
ከዚያም መነኮሱ በጾም በጸሎት በስግደት እየተጋደለ ኖረ። ከዚያም በኋላ ቅድስና ተሾመ። ከዚያም ወደ ትግራይ ሀገር ሄዶ ከአባ ያዕቆብ ጋር ተገናኝቶ በቅዱሳት መጻሕፍት ቃሎችን ተነጋገሩ። ከዚህም በኋላ ሀሳቡን ገለጠለት። አባ ያዕቆብም እንዴት ይቻላልን አለው። አባ ገብረ ናዝራዊም እግዚአብሔር ይረዳኛል አለ። ከአባ ያዕቆብ ጎልታ ተቀብሎ እርስ በርሳቸው በእግዚአብሔር ፈቃድ ተለያዩ። ከዚህም በኋላ ተስፋፍቶ ገዳምን ሰራ ብሎ ሰራውንም ወደ እርሱ ተሰብስበው መነኮሳትን ሁሉ ስለ ሰንበትና በዓላትን አከባበር እንደሚገባ ስርዓትን ሰራ። ለመነኮሳትም ከመድኃኒታችን ከልደቱና ከጥምቀቱ በዓል ከሰንበት እና ከበዓለ ሀምሳ በቀር በየሰሞኑ ሁሉ እስከ ማታ ያለማቋረጥ መጾም እንደሚገባቸው ስርዓትን ሰራ። ዳግመኛም የሌላውን ገንዘብ እንዳያደርጉ፣ እንዳይነኩ፣ እንዳይረሙ፣ በሕያው እግዚአብሔርም ስም እንዳይለይ ምሉም ለልጆቹ ይህን ሁሉ ያስተምራቸው ነበር። ለእርሱ ግን ለሚጸልዩ ጸሎት ልክ የሌለው ነቢይ ዳዊት እግዚአብሔርን ሁልጊዜ አመሰግነዋለሁ፣ ምስጋናውንም ዘወትር በአፌ ውስጥ ነው አለ ያለውን አስቦ ዳግመኛም ትእዛዝን በማሰብ እሻለሁ፣ ትእዛዞችህንም አስተምራለሁ፣ ቃልህንም አልረሳም ያለውን አስቦ ዳግመኛም ከሰብአውያንና ደም ካለው ጣዕም ካላቸው ብሎ መብሎች ሁሉ ይከለክላል። የጌታችንን መከራ ለነፍሱ ያሰባስባልና እንባውም ያለማቋረጥ ይፈስ ነበር። ያለማቋረጥም ይሰግድ ያመሰግናል። እንግዳም መጻተኛውን ይቀበላል። በጽዮንም ዘር በኢየሩሳሌም ብዙ ቤቶች ያሉት ብፁዕ ነው ያለውን የነቢይ ቃል አስበው ድሆችንና ችግረኞችን ይጎበኛቸዋል። ለዚህም አባት ትሩፋቱ ብዙ ነው። ደግ ታምራትን በማድረግ በሰው ልቦና ተሰውሮ ያለውን በማወቅ ብዙ የተለያየ ሀብቶች ተሰጥተውታል። ለልጆቹም የቀናች ሃይማኖትን አስተማራቸው፣ በእርሷም እንዲጸልዩ አዘዛቸው። ከዚያም በኋላ በሸመገለ ጊዜ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉ እልፍ አእላፋትን እያሳሰቡ በችግር ጊዜ ማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪ ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰባትን የጉባኤው ቦታ ባርኩ። ይህንም መጽሐፍ ወረቀት አዘጋጅቶ ብራና ደብጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።